ፊልሙ የሚጀምረው ኬና ሮዋን የተባለች ሴት ከእስር ቤት ስትፈታ ነው። የ7 ዓመት የእስር ቅጣቷን አጠናቃ ወደ ነበረችበት የድሮ ከተማዋ እየተመለሰች ነው። በእንቅስቃሴዋ ላይ ለሞተው ፍቅረኛዋ ስኮቲ ደብዳቤ ትጽፋለች። ሕይወቷ ወደ ተበላሸበት ከተማ እየተመለሰች እንደሆነና በዚህም ጊዜ ብቸኛ ምኞቷ ታናሿ ልጇን ማግኘት እንዲሁም የሰራችውን ስህተት ማስተካከል እንደሆነ ትገልጻለች። ከተማዋ እንደደረሰች ኬና በመጀመሪያ የሚሆን ርካሽ ቤት ትፈልጋለች። ሩት ከተባለች የመኖሪያ ቤቱ ባለቤት ጋር ትገናኛለች። ኬና ለቤት ኪራይ የሚሆን በቂ ገንዘብ አልነበራትም። ሩት አንድ እንግዳ ቅድመ ሁኔታ ታስቀምጣለች። እሱም አንዲት የድመት ግልገል አብራት የምታስቀምጥ ከሆነ ለተወሰነ ጊዜ የኤሌክትሪክ ክፍያ እንደማትጠይቃት ነው። ኬና በችግሯ ምክንያት ድመቷን ይዛ አዲሱን ህይወቷን ትጀምራለች። በዛም ምሽት ለስኮቲ በጻፈችው ደብዳቤ ላይ መጠለያ ብታገኝም አሁን ትልቁ ስራዋ ስራ መፈለግና ወደ ልጇ የሚወስዳትን መንገድ ማመቻቸት እንደሆነ ትገልጻለች። በሚቀጥለው ቀን ኬና በከተማው ስራ መፈለግ ትጀምራለች። ወደ ብዙ ሱቆችና ምግብ ቤቶች ትሄዳለች። ነገር ግን ሰዎች ከእስር ቤት እንደወጣች ሲያውቁ ለሁሉም ቦታ እምቢ ይሏታል። በመጨረሻም አንድ ሴት ወደ ሌላ ሱቅ እንዲያመራት ምክር ትሰጣታለች። እዚያም ቢሆን መጀመሪያ ላይ ተስፋው አነስተኛ ነበር። ነገር ግን ኤሚ የተባለች ረዳት ማኔጀር የኬናን ታሪክ ሰምታ ልትረዳት ትወስናለች። ለጊዜው የተወሰነ ፈረቃ ልትሰጣት እንደምትችል ትነግራታለች። ለኬና ይቺ ትንሽ ተስፋ በጣም ትልቅ ነበረች። በዚሁ ከተማ ውስጥ ሌጀር የተባለ ሰው የመጠጥ ቤትና የመጽሐፍ ሱቅ ያስተዳድራል። እሱም ለታናሽ እህቱ ልጅ ለዲኤም በጣም ቅርብ ነው። እንዲሁም ከስኮቲ ቤተሰቦች ጋር ይኖራል። የስኮቲ ህይወት ካለፈ በኋላም ለቤተሰቡ በጣም አስተማማኝ ደጋፊ ሆኗል። አንድ ቀን ኬና ወደዛ መጽሐፍ ሱቅ ትመጣለች። ከፊቷ የቆመው ሰው የስኮቲ ምርጥ ጓደኛ ሌጀር መሆኑን አታውቅም ነበር። ሁለቱም መደበኛ ጨዋታ ያደርጋሉ። ኬናም ስለ ስራ ክፍተት ትጠይቋለች። ነገር ግን በዛን ሰዓት ክፍት ቦታ አልነበረም። ስትወጣም ሌጀር ስልክ ቁጥሯን ሊጠይቃት ይፈልጋል። ነገር ግን ኬና ደንግጣ ትወጣለች። በሌላ በኩልም የስኮቲ ወላጆች የልጅ ልጃቸውን ዲኤምን ያሳድጋሉ። ዲኤም አሁን በጣም ህፃን በመሆኗ ስለ እውነተኛ እናቷ ምንም የምታውቀው ነገር የለም። እናቷ አንድ ቀን እንደምታያት እንደምትመጣ ብቻ ነበር የተነገራት። ኬና ደግሞ ከሩቅ ሆና ትከታተላቸዋለች። እናቷ አንድ ቀን ልታያት እንደምትመጣ ብቻ ነበር የተነገራት። ኬና ደግሞ ከሩቅ ሆና ትከታተላቸዋለች። እሷም ልጇ እንደሆነች ታውቃለች። ነገር ግን ቀርባ ራሷን ለማስተዋወቅ ደፍራ አታውቅም። ሁሉም ሰው ለዘላለም ከልጇ ይለዩኛል ብላ ትፈራለች። ከጥቂት ጊዜ በኋላም ኬና በመጨረሻ ደፍራ ወደ ስኮቲ ቤት ትሄዳለች። ልጇን ለአንድ ጊዜ እንኳን እንድታይ ትለምናቸዋለች። ነገር ግን ሌጀር እሷን ባየ ጊዜ በቁጣ ወደ ውጭ ያስወጣታል። በህግ በኩልም የኬና መብት ሙሉ በሙሉ እንደተሰረዘና ዲኤም አሁን የስኮቲ ወላጆች ልጅ እንደሆነች በቀጥታ ይነግሯታል። ኬና ማንም ላይ ጉዳት ለማድረስ እንዳልመጣች ልታስረዳ ትሞክራለች። ነገር ግን ማንም ሊሰማት አልፈለገም። ተስፋ ቆርጣ ወደ ቤቷ ትመለሳለች። ወደ ቤት ከተመለሰች በኋላም የአጎራባች ታናሽ ልጅ ልትጠይቃት ትመጣለች። እሷም በየዋህነት ብዙ ጥያቄዎችን ጠይቃታለች። እናም ድመቷ እንድታሳድግ እንደማትፈቅድላት ትነግራታለች። የልጅቷን ጨዋታ ሰምታ ኬና ለመጀመሪያ ጊዜ ፈገግ ትላለች። ነገር ግን ልጅቷ እንደሄደች በድጋሚ ብቻዋን ትቀራለች። ልጇን በጣም ትናፍቃለች። በዛም ምሽት ከእስር ቤት ሳለች አይቪ ከተባለች እስረኛ ጋር የተነጋገረችውን ታስታውሳለች። አይቪ በሀዘንሽ ውስጥ ብቻ ተነክረሽ ካለሽ ወደፊት መራመዳችም ከህመምሽ ጋር አብረሽ መኖር መልመድ አለብሽ ብላት ነበር። ይህን ንግግር ለኬና በድጋሚ መቆም ብርታት ይሰጣታል። የኬና በድንገት መመለስ በስኮቲ ቤተሰቦች ህይወት ውስጥ በድጋሚ ውጥረት ይፈጥራል። የስኮቲ ወላጆችም የልጅ ልጃቸው እንዲህምን ከእነሱ ትወስድብኛለች ብለው ይፈራሉ። በሌላ በኩልም ሌጀርም የኬና መመለስ የድሮ ቁስሉ እንደገና ማነሳሳት ነው ብሎ ያምናል። ነገር ግን በውስጡ ለመሆኑ ኬና እውነት የምትፈልገው ምንድነው የሚል ጥያቄ ይመላለስባታል። ከጥቂት ጊዜ በኋላ ሌጀር ከኬና ጋር በድጋሚ ይገናኛል። በዚህም ጊዜ በመካከላቸው እንደ ድሮ ክፉ ንግግር አልነበረም። ኬና ልጇን ለመቀማት እንዳልመጣች፣ ብቸኛ ምኞቷ ልጇን ለአንድ ጊዜ እንኳን ማየት ብቻ እንደሆነ ትናገራለች። ባለፈው ጊዜ ትልቅ ስህተት እንደሰራችና የዚያንም ቅጣት ለ7 ዓመት በእስር ቤት እንደከፈለች ታምናለች። አሁን ልጇን ከሩቅ ቢሆን እንኳን ደስተኛ ሆና ማየት ብቻ ነው የምትፈልገው። ከዚህም በኋላም ሌጀር ለመጀመሪያ ጊዜ ኬና ሙሉ ታሪክ ይሰማል። ኬና ልጇን ጊዜዋ ሳይደርስ በመወለዷ ምክንያት ወደ ህፃኗ ሕክምና ክፍል እንደተወሰደችና ልጇን በእቅፏ ለማቀፍ እንኳን እድል እንዳላገኘች ትነግሯለች። ወደ እስር ቤትም ከሄደች በኋላም ልጇ ሙሉ በሙሉ ከሷ ራቀች። እያለቀሰችም በልጇ ላይ ምንም አይነት መብት እየጠየቀች እንዳልሆነ፣ ነገር ግን አንድ ጊዜ የነበረውን ያንን ህፃን ማየት እንደምትፈልግ ትናገራለች። ንግግሯን የሰማው ሌጀር አመለካከቱ መቀየር ይጀምራል። በጨዋታ መሀልም ሌጀር ትጠይኛለሽ ብሎ ይጠይቃታል። ኬና ማንንም እንደማትጠላ፣ ነገር ግን ሰዎች እሷን ሳይረዷት ሁልጊዜ እንደ ወንጀለኛ የሚያዩት መሆኑን እንደሚያሳዝናት ትናገራለች። በፍርድ ቤትም ቢሆን ሰዎች እሷ ስህተቷ እንደማትጸጸት አድርገው እንደሚያስቧትና እሷ ግን ከውስጥ ሙሉ በሙሉ ተሰብራ እንደነበረ ታምናለች። ሌጀር እሱም ቢሆንም በድሮ ስህተቷ ላይ ተመስርቶ ፍርድ ይሰጣት እንደነበረም ይረዳል። ቀስ በቀስም ሌጀር ልጃገረዷን ለመርዳት ይወስናል። የከተማው ሰዎችም እንዳያውቁ ኬናን የተወሰነ ገንዘብ እንድታገኝ በመጠጥ ቤት ውስጥ የኋላ ክፍል ስራ ይሰጣታል። ኬና በዚህ እርዳታ በጣም ተስፋ ታደርጋለች።
ወዲያውኑ ለመስራት ተስማማለች። ለሷ ይህ ስራ የገንዘብ ምንጭ ብቻ ሳይሆን የአዲስ ህይወት መጀመሪያም ነበር። በመጠጥ ቤት ውስጥም ስትሰራ ኬና ከሌጀር ጓደኞች ጋር ትገናኛለች። ሁሉም ቀስ በቀስ ይቀበሏታል። በዚህም ማለም የሌጀር እጮኛ ከእሱ ጋር እንደተለያየች ታውቃለች። ምክንያቱም ሌጀር ዲኤምን ከህይወቱ መለየት ስላልቻለ ነበር። ለስኮቲ ልጅ ኃላፊነት መውሰድ ትልቁ ግዴታው እንደሆነ ያስብ ነበር። ይችን ያወቀ ኬና ሌጀር የስኮቲ ጓደኛ ብቻ ሳይሆን የልጁ እውነተኛ ጠባቂ መሆኑን ታውቃለች። ከስራ ሲመለሱ መንገድ ላይ ይነጋገራሉ። ኬና አሁንም ለስኮቲ ደብዳቤ እንደምትጽፍ ትነግሯለች። ምክንያቱም ከሱ ጋር ለመነጋገር የቀራት ብቸኛው መንገድ እሱ ብቻ ነበር። ሁለቱም አብረው ይስቃሉ። በመካከላቸው ምቾት ይሰማቸዋል። ሌጀር አዲስ ስልክ እንድታገኝ ይረዳታል። በስልኳ ውስጥ የሚወደዳቸው ዘፈኖችን አዘጋጅቶ ይልክላታል። ኬና ፈገግ ብላ ምናልባት ሙሉ ዓለም በሀዘን የተሞላች አይደለችም ትላለች። በመካከላቸው ማንም ያልጠበቀው እምነት እየገባ ይመጣል። ነገር ግን በዚህ ማለም አንድ ትልቅ ችግር ይፈጠራል። ኬና ለስኮቲ መታሰቢያ ተደርጎ የተቀመጠው ትንሽዬ ሐውልት ያነሳችው እሷ መሆኗን ታምናለች። ምክንያቱም ስኮቲ እንዲህ አይነት ሐውልት አይወድም ነበር። ይህንንም የሰማው ሌጀር በቁጣ ይሞላል። ኬና በድጋሚ ስኮቲን ትዝታ እንደደፈረች ያስባል። በመካከላቸው ጭቅጭቅ ይፈጠራል። ኬናም ወጣ ትሄዳለች። ሆኖም ሌጀር ኬና ያደረገችው ሰውን ለመጉዳት ሳይሆን ስኮቲ እንደ ድሮ ስለምታስበው እንደሆነ ይረዳል። በሁለቱም በኩልም ባላቸው አመለካከት ምክንያት ለተወሰነ ጊዜ ይራረቃሉ። በዚህም ዓለም ከፍርድ ቤት ለኬና ህጋዊ ማስጠንቀቂያ ይደርሳታል። በድጋሚ ዲኤምን ለማግኘት ወደ እሷ ለመቅረብ ከተናገረች በድጋሚ ልትታሰር እንደምትችል ይነገራታል። ይህ ዜና ለእሷ ትልቅ ድንጋጤ ነበር። አሁን ለልጇ እውነት ልትነግራት እንደማትችል ታስባለች። ሆኖም ተስፋ ሳትቆርጥ ራሷን በስራ ታጠምዳለች። በእነዚህም ችግሮች መሀልም ሌጀር ቀስ በቀስ የኬናን ትልቁ ድጋፍ ይሆናል። ሁለቱም እንደ ድሮ አብሮ መስራት ይጀምራሉ። እርስ በርስም ይረዳዳሉ። ሌጀር ስለ ዲኤም ትናንሽ ልምዶች ይነግራታል። ዲኤምም እንስሳት እንደምትወድ የበረዶ ከረሜላ የምትወድና ባህሪዋ ልክ እንደ ኬና እንደሆነ ይነግራታል። ይህንንም የሰማችው ኬና ለመጀመሪያ ጊዜ ስለ ልጇ ያህል ነገር በመስማቷ ስሜታዊ ትሆናለች። በጊዜ ሲሄድም በኬናና በሌጀር መካከል ያለው እምነትና ቅርበት ይጨምራል። ሁለቱም ስለ ጎደለው ህይወታቸው፣ ስለ ድሮ ህመማቸውና ስለ መጪው ተስፋቸው በግልጽ ይነጋገራሉ። ሌጂ ኬናን የስህተቷን ሸክም ተሸክማ እየኖረች እንደሆነና በእውነት ልጇ የተሻለውን ሰው መሆን እንደምትፈልግ ይረዳል። ኬናም ሌጀር ሁልጊዜ ህግን ለማስከበር እየሞከረና እኩይ ዓላማ እንዳልነበረው ታውቃለች። ቀስ በቀስም የስኮቲ ወላጆችን አመለካከት መቀየር ይጀምራል። ኬና የድሮዋ ቸልተኛ ልጃገረድ እንዳልሆነች ቅጣቷን ጨርሳ እንዲሁም አዲስ ህይወት እንደጀመረችና አሁን ከልጇ ጋር ለመገናኘት ብቻ እንደምትፈልግ ይረዳሉ። በመጨረሻም አንድ እድል ሊሰጧት ይወስናሉ። ከረጅም ጥበቃ በኋላ የኬናና የድመም የመጀመሪያ ጊዜ ይከናወናል። ሁለቱም ለመጀመሪያ ጊዜ እናትና የልጅ ስሜታዊ ይለዋወጣሉ። ኬና በስሜት ተሞልታ ልጇን ታያታለች። ዲኤም ደግሞ ቀስ በቀስ ከእሷ ጋር ትላመዳለች። በዚህም በኋላም በስኮቲ ቤተሰቦችና በኬና መካከል ያለው ጥላቻ እየቀነሰ ይመጣል። በዲኤምም ደስታ ሲባል ከመጠላላት ይልቅ መረዳዳትና እምነት እንደሚያስፈልግ ይረዳሉ። ሌጀርም ከኬና ጋር ይቆማል። በመካከላቸውም ፍቅር ይፈጠራል። አሁን ግንኙነታቸው በችግር ላይ ሳይሆን በእምነትና በስሜት በእርስ በርስ ክብር ላይ የተመሰረተ ነው። በፊልሙ ማብቂያ ላይ ኬና ያንን ተስፋ ታገኛለች። ያለፈውን ታሪክ መቀየር እንደማይቻል ነገር ግን ስህተትን መቀበል መጪውን ጊዜ እንደሚቀይር እንደሚቻል ታውቃለች። በዚህም ተስፋ፣ ይቅርታና አዲስ መጀመሪያ ፊልሙ ያበቃል። ውድ የሙሌ ሲኒማ ቤተሰቦች የዛሬው ፊልም ይህን ይመስል ነበር። ቤተሰብ ያልሆናችሁ ከታች ሰብስክራይብ የሚለውን በተን በመጫን የቤተሰባችን አባል እንዲሆኑ እንጋብዛለን።